ሶልቻ ማን ናቸው? ራሳቸውን ከማስተዋወቅ እንጀምር። እንደምናላችሁ ጤና ይስጥልኝ። ሶልቻ ማሞ ጎንፋ እባላለሁ። የተወለድኩት አምቦ፣ ያደግኩት ወሊሶ፣ ከዚያም ደግሞ ላለፉት 49 ዓመታት ኬንያ ውስጥ ኖሬያለሁ። እዚሁ ነው ያለሁት። እንግዲህ መቼ ነው የጀመሩት ይሄን ሬስቶራንት? ይሄኛው ሬስቶራንት ሳይሆን መጀመሪያ ሬስቶራንት የጀመርኩት 1978 በፈረንጅ አቆጣጠር እስሊ የሚባል ሰፈር ነው የጀመርኩት። 47 ዓመት ማለት ነው። የዛሬ 47 ዓመት ማለት ነው። እንጀራ ዛሬ 1600 ሽልንግ የሚሸጠውን እንጀራ በ7 ሽልንግ 50 ሳንቲም ነበር ከነወጡ የሚሸጠው የነበረው። እዛን ጊዜ ደግሞ 7 ሽልንግ 50 ሳንቲም ማለት $1 ነው። እና ይሄን ያህል ይመስላል እንግዲህ እድገቴ። የገዛሁት የመጀመሪያ ሬስቶራንት ማንዴግ ይባላል። ማንዴግ የሶማሌ ስም ነው። ማንዴግን እንደገዛው ስሙን አልቀየርኩም፣ ምግቡን ብቻ ነው የቀየርኩት። ኢንኦርደር ሁለቱም ጋር የጋራ ገበያ ለማግኘት ሶማሌዎችም እንዲበሉልኝ፣ ኢትዮጵያኖችም እንዲመጡልኝ እንደዛ ነው ያልጀመርኩት። ከዛ ይሄኛው ሬስቶራንት መቼ ጀመሩት? ይሄ 2003 or 2004 አካባቢ ነው የጀመርኩት። ስለዚህ ወደ 22 ዓመት ገደማ ሆኖታል። 21 ዓመት ገደማ ነው የሚሆነው። እግዚአብሔር ይመስገን እንግዲህ በሰላም እዚህ ደርሰናል። ኬንያ እንዴት ተቀበለችዎት? መጀመሪያ ሲመጡ እንዴት መጡ? ኬንያ የመጣሁት ያው በስደት ነው። የተማሪ ንቅናቄ ውስጥ አክቲቪስት ስለነበርኩኝ ብዙ ያጋጠሙኝ ነገሮች ነበሩ። በጥይትም በሳንጃም በተለያየ መንገድ እዛ ብቻ ከኢትዮጵያ በመውጣቴ ተርፌ ለዛሬ ደርሻለሁ። በደርግ ጊዜ ነው? በኃይለ በደርግ ነው። ፀሐዩ ንጉስማ እሳቸው ላይ ድንጋይ ወርውረን ከሀገር ተወርውረን ቀረን ፀሐዩ ንጉስ ላይ። ስለዚህ እንዴት ወደ ግል ቢዝነስ ገቡ? በስደት ከአገሩ የወጣ ሰው በነገራችን ላይ ኢትዮጵያ ውስጥ ሆኜ ተማሪ ሆኜ እነግድ ነበር። ሎተሪ እሸጥ ነበር። የጋዜጣ ወኪል ነበርኩኝ። ኬሻ ባኔጣ እሸጥ ነበር። ቃጫ ዘንቢል እሸጥ ነበር። ቢላዋ እሸጥ ነበር። ሽንኩርት እሸጥ ነበር። እስከዛሬ የሚያኮራኝ አንድ ታሪክ ቢኖር አርብ ማታ ገጠር ሄደው እሑድ ማታ የቆጮ ቂጣ ተሸክሞ መጥተው ለሳምንት ያችን የቆጮ ቂጣ የቆረጡ የሚማሩ ልጆችን ቆጮ ቂጣ ከመሸከም አድኛለሁ። አም ፕራውድ ኦፍ ኢት። የት አካባቢ ነበር የሚሰሩት? ወሊሶ ነበር የሚሰሩት። አዎ። እና ቆጮ ቂጣ ከመሸከም ተርፈው እኔ እቃ ገዝቼ ሰጣቸዋለሁ። እነሱ ሽጠው በሱ ራሳቸውን ይቀልቡ ነበር፣ ይኖሩ ነበር። በዛን ጊዜ ደግሞ ሁሉ ነገር ላይፍ በጣም ርካሽ ነው።